ኒውሮ ማርኬቲንግ የሚባል ኮንሰፕት አለ ኒውሮ ማርኬቲንግ ምንድነው መሰለ ሰው ምን አይነት ሰዓት ላይ ነው የሚወስነው ነው ስለዚህ ሲደሰት በተደሰተበት ቅጽበትና በደነገጠበት በጓጓበት ቅጽበት ላይ ይወስናል ነው ሶ ኒውሮ ማርኬቲንግ የሚያጠናው ከማርኬቲንግ ጋር የተገናኘ ነገር አለው በሽታዎችን ፊልሞቻቸው ውስጥ ይሸጣሉ በጣም የምትወደው የፊልም ካራክተር ድብርት አለበት እሺ እና የሚደበረበትና ድብርቱ የሚያስቸግርበትን ፖይንት ወይ እንዲያሸንፍ የምትፈልግበት ሰዓት ላይ ነው ወይም ደግሞ እየተሸነፈ ያለበት ሰዓት ላይ ነው እዛው ፖይንት ላይ መድኃኒት ሲውታይዋል ዋው ሶ ዝም ብለህ ገብተህ ያቸው የምትወዳቸው የሆሊውድ ፊልሞች ላይ መድኃኒትን ባይወጥ ሜን ካራክተር የለም አብዛኞቹ ላይ ስታያቸው ማለት ነው that is intentionally ፊልም ውስጥ አስገብተው የፋርማሲውቲካል ካምፓኒዎች መድኃኒታቸው እንዲሸጥላቸው ፈልገው ነው እዛ ጋር የሚያስገቡት በሽታ ይፈጠራል እንጂ መድኃኒቱ ሳይመረት በሽታው ይፈጠራል መጀመሪያ ከዛ አንተ ፊልሙን ያየ ራስን አሶሲየት ማድረግ ትጀምራለህ ኦኔም ይሄ በሽታ አለብኝ የሚለው ነገር አሶሲየት በሽታው እንዲኖርባቸው የሚመኙ ሰዎች ሊኖሩ ይችላሉ አታውቀውም ሰብሊሚናል በሆነ መንገድ ደብሮኛል የሚለው ነገር ብራንድ እንዲደረግ ማለት ነው ዲፕሬሽን አም ዲፕሬስድ የሚባለው ነገር ማለት ነው ዲፕሬሽን በጣም መጥፎ በሽታ ነው በዚህም በዛም ዲፕሬስድ ነኝ ልትላችልም ልትል ትችላለህ ተረዳኝ ላይ ፈለግን ሰው ትልቅ የብራንዲንግ እና የማርኬቲንግ ስራ ይሰራሉ መጀመሪያ ከዛ በሽታው ከተፈጠረ በኋላ ባለፈው ሜንሽን አድርጌልህ ነበር DSM የሚባል መጽሐፍ አለ የአይምሮ በሽታዎችን ክላሲፋይ አድርጎ የሚያስቀምጡበት መጽሐፍ የአሜሪካን ሳይኮሎጂስት አሶሲዬሽን ነው መጽሐፉ የሚያሳተመው እሱ መጽሐፍ ነው ዓለም ላይ እንደ ጋይድ የሚገለገሉበት ሳይካትሪስቶች ማለት ነው በሽታው ይፈጠራል በሽታው ብራንድ ይደረጋል በሽታው ማርኬት ይደረጋል ከዛ መጽሐፉ ቮሊዩሞች አሉት ቮሊዩም 1 2 3 4 5 6 እያለ ይሄዳል መጽሐፉን ራሱ ስፖንሰር የሚያደርጉት እነሱ ናቸው ድጋሚ እንዲታተም ይሁን አንድ 20 ምናምን በሽታዎች ጨመሩና መጽሐፉ እንዲታተም ይሄን ስል ባለሙያዎቹ ኦፌንድድ እንዳይሆኑ እዛ መጽሐፍ ውስጥ ያሉ ነገሮች እንዳለ በዚህ መንገድ የመጡ ናቸው ይያልኩኝ አይደለም የአይምሮ በሽታዎች እንዳለ በዚህ መንገድ የተፈጠሩ ናቸው ይያልኩኝ አይደለም ለብራንዲንግ እና ለማርኬቲንግ ፐርፐስ ግን ክሬት የሚደረጉ ነገሮች ደግሞ አሉ ነውና እነዚህ ነጣጥለው እንዲያዩ ለማሳሰብ ወዳለኝ ስለዚህ በዛ መንገድ ይፈጠራል በሽታው ይታወቃል በሽታው ይታተማል ከዛ በኋላ መድኃኒቱ ይፈጠራል መድኃኒቱ ይመረታል ከዛ ለመድኃኒቱ ደግሞ ሌላ የማርኬቲንግ ስራዎች ይሰራሉ ስለዚህ እንደዚህ አይነት በጣም ሰፊ የሆኑ ኮንስፓይሬሲዎች አሉ ከአይምሮ ህመም ጋር የተገናኙ ወደ አፍሪካም ስትመለስ ደግሞ የአፍሪካ ወጣት ንቁ እንዲሆን ስለማይፈልግም ደግሞ እንዲሁ መድኃኒት ይዋጠን እንድንሄድም ተብሎ ደግሞ ኮንሺየስሊ የሚደረጉ ነገሮችም አሉ ኮንስፓይሬሲዎች አሉ በዝርዝር ልናነሳቸው እንችላቸው ማለት ነው ወደ ተነሳንበት ነጥብ ግን ስንመጣ የአይምሮ በሽታን በሁለት አይነት መንገድ ብናየው ደስ ይለኛል አንድ ፊዚዮሎጂካል በሆነ መንገድ እንታመማለን መታመም የህይወታችን አንድ አካል ነው ምክንያቱም አራቱ ኤሌመንቶች አሉ አይደለ እሳት ንፋስ ውሃ መሬት የምንላቸው እነዚህ እያንዳንዳቸው ሶስት ጸባይ ያላቸው አይደል ለምሳሌ ውሃ በሰውነታችን ውስጥ ሲያንስ የውሃ መጠን ሲያንስ ዲሃይድሬት እንሆናለን አይደል ዲሃይድሬት ስንሆን እሳት ከፍ ይላል አይደል እሳት ከፍ ሲል ደግሞ የሚወጡ ነገሮች ራስ ምታትም ሌሎች ነገሮች ሰውነታችን አሁን ፎሮፎርም የምትላቸው ብዙ በሽታዎችን ማንሳት ትችላለህ ከቆዳ ጋር የተገናኙ ሌሎችንም ነገሮች አሁን ይሄ በእኛ በአገራችን ኮንቴክስት ማለት ነው ስለዚህ በአራቱ ኤሌመንቶች አለመመጣጠን የሚመጡ ህመሞች አሉ አራቱ ኤሌመንቶች ሶስት ጸባይ ያላቸው ሶስቱ ጸባዮች አንዳቸው ካንዳቸው አይስማሙም አንዳቸው ካንዳቸው ሳይስማሙ ሲቀሩ የሚመጡ ህመሞች አሉ አሁን ስጋ ላይ ስንሄድ ማለት ነው ከዛ መንፈስ ጋር ስትሄድ ደግሞ ኢሞሽናል ስሜት አለ ኢሞሽናል ኢምባላንስ ደግሞ የሚያመጧቸው በሽታዎች አሉ ስለዚህ እነዚህ አራቱ ጸባዮች 12 አራቱ ባህሪያት 12 ጸባይ ያላቸው የነሱ አለመስማማት ከስሜት ኢምባላንስ ጋር ተጣምሮ የሚወለዱ በርካታ በሽታዎች አሉ ይሄ ፊዚዮሎጂካል የሆኑ ነገሮች ናቸው ስለዚህ አባቶቻችን ይሄንን በራሳቸው መንገድ ፊዚዮሎጂካል በሆነ መንገድ ትሪት ያደርጉታል ይሄ ማለት አሁን ያደገው እስከ ናኖ ቴክኖሎጂ ደርሷል እንግዲህ ኤአይ ሁሉ አይደለ ሜዲካል ነገር ውስጥ ገብቷል ሁሉም መጥፎ አይደለም አይደል ሁሉም መልካም አይደለም ሁሉም መጥፎ አይደለም ሰው የምራው ዓለም የህክምና ሳይንስ ትልቅ ደረጃ ላይ ትልቅ ቴክኖሎጂ ላይ ደርሷል ስለዚህ እነሱ ፊዚዮሎጂካል በሆነ መንገድ በሚያክሙበት መንገድ አባቶቻችንም የሚያክሙበት መንገድ አለ የአይምሮ በሽታን ከዚህ አንፃር አንድ ልንመለከተው ይገባል ሁለተኛው ደግሞ በመናፍስ ጥቃት ደግሞ የሚመጡ ህመሞች አሉ የሰው ልጅ ባለፈው ማንስተር ነበር እንትናችን ረስዋለን መንፈሳዊ ፍጡር መሆናችንን ረስዋለን ስፒሪቹዋል ቢንግ ነን ፊዚካል ቢንግ ብቻ አይደለንም ስለዚህ መንፈስ አለን መንፈሳዊ ማንነት አለን ስለዚህ ልክ ስጋችን እንደሚታመመው መንፈሳችን ይታመማል መንፈሳችን እንዲታመም የሚያርጉ ደግሞ በርካታ ነገሮች አሉ
ከነዛ ነገሮች መካከል አንዱ የክፉ መናፍስት ጥቃቶች ናቸው። መንፈሳዊ ማንነት እንዳለን እንዘነጋለን። የሚገርመው ሳይንስ ራሱ አሁን ያው ሜንስትሪም ስለማያደርጉት የመንፈስ ነገርን ሳይንስ እያጠና ሲናገር ሜንስትሪም ማያረግ የኛ 99.99% ስፒሪት ነው ወይም ኢነርጂ ነው ወይም አይታይም ነው የሚሉት ኢቭን ኳንተም ያጠኑ ሰዎች ማለት ነውና ያንኛው ዋንኛ ማንነታችን ነው። ይሄ ስጋዊ ማንነታችን ደግሞ ሁለተኛው ነው እና ሰይጣን ወይም እንደዚህ ክፉ አጋንንት ያንን መንፈሳዊ ማንነት እንድናገኘውና እንድንጠቀመው አይፈልጉም እና ያቃውሱታል፣ ያዛቡታል። ለምንድን ነው ግን why are they interested in us? ለምንድን ነው በሽተኛ የሚያርጉት? ለምንድን ነው እንዲደብረን የሚያርጉት? ለምንድን ነው እንድንፈራ የሚያርጉት? ለምንድን ነው እንድንገድል፣ ጦርነት ውስጥ እንድንገባ፣ ነፍስ እንድናጠፋ የሚያደርጉት? ጥሩ ጥያቄ ነው። እሱንም አሁን በሁለት አይነት መንገድ እንየው። መንፈሳዊ ፍጡር ነን ብለናል አይደል? መንፈሳዊ ህመሞች አሉ። መንፈሳዊ ህመሞች አንደኛ እኛ ራሳችን ላይ የምናመጣቸው መንፈሳዊ በሽታዎችም አሉ። ለምሳሌ መንፈስ ዝለት ነው። የመንፈስ ዝለት ብዙዎቻችን የወደቅንበት፣ ብዙዎቻችን የታመምንበት፣ የምንታመምበት ህመም ነው። ምንድነው የመንፈስ ዝለት ማለት? ከእግዚአብሔር ጋር ያለ ግንኙነት እየላሸቀ ሲመጣ ማለት ነው። መንፈሳዊ ፍጡር እንደመሆን መጠን ከእግዚአብሔር ጋር ሊኖርህ የሚገባ መልካም ግንኙነት አለ አይደል? ሁላችንም በተለይ በወጣትነት እድሜያችን ውስጥ እኔም በጣም ያለፍኩበት፣ የታመምኩበት፣ ያጠፋሁበትም ህመም ነው ለምሳሌ እሱ። ስለዚህ ለምሳሌ የምትጸልይ ከሆነ አለመጸለይ፣ ከእግዚአብሔር ጋር የምትገናኝ ከሆነ አለመገናኘት፣ የምታስቀድስ ከሆነ አለማስቀደስ፣ ከእግዚአብሔር ጋር ያለህ ግንኙነት እየቀነሰ ይመጣል። ከዛ ምን ችግር አለው ወደሚል ነገር ውስጥ ትገባለህ። ስለዚህ ከእግዚአብሔር በራክ ቁጥር፣ ከመንፈሳዊ ትሩፋቶች እየራክ በመጣህ ቁጥር፣ መንፈሳዊ ትሩፋቶች ለኔ ቢጤ መስጠት ሊሆን ይችላል፣ መንፈሳዊ መጽሐፍትን ማንበብ ሊሆን ይችላል፣ መንፈሳዊ ፊልሞችን ማየት ሊሆን ይችላል፣ መዝሙር መዘመር ሊሆን ይችላል። ስለዚህ መዝሙር መዘመርን ኮምፕሊትሊ ትተህ መስፈን ስትጀምር እነዚህ መንፈሳዊ ትሩፋቶች የሚባሉትን ነገሮች እየተውክ ስትመጣ፣ ለምሳሌ ከእግዚአብሔር ጋር መገናኘት ብቻውን ለዲፕሬሽን እና ለስትረስ ቴራፒ ነው። ስለዚህ በቀላሉ ጭንቀትን መከላከል ታቆማለህ፣ መቋቋም ያቅታል። ትናንትና አንድ አቡነ ዘበሰማያት ደግመህ ወይ አንድ የመዝሙረ ዳዊት ክፍልን መዝሙርን ደግመህ በቀላሉ ከጭንቀት የምትቀላቀለው ነገር ትናንሽ ነገሮች ይረብሹሃል፣ ትታወካለህ፣ ነገን ትፈራለህ። እሱ ማለት አንዛይቲ የሚባለው በሽታ ነው። በትንሽ ነገር ይረብሻል፣ መረጋጋት ያቅታል፣ ነገን ትፈራለህ። አሁን ነገ እኔ ተምሬ እንደዚህ ሆናለሁ፣ ነገ እኔ እንደዚህ መሆን እችላለሁ፣ ነገ ይሄ ስራ ያቆየኛል ወይ፣ ይሄ ትዳር ያዋጣኛል ወይ፣ ይሄ የፍቅር ግንኙነት ያዋጣኛል ወይ፣ ይሄ ስራ ያዋጣኛል ወይ፣ ሁሉንም መጠራጠር ትጀምራለህ። ከእግዚአብሔር ጋር ጠንካራ ግንኙነት ሲኖር በእግዚአብሔር ስለምትታመን በፍጹም ልብ በእግዚአብሔር ታመን አይደለ? አካባቢ ላይ ያለውንም ነገር ታምናለህ። ከሱ ስትርቅ አንተም ራስን ማመን ታቆማለህ፣ አካባቢ ላይ ያሉ ሰዎችን ማመን ታቆማለህ። እሱ ወደ ምን አይነት በሽታ ያጋልጣል? ወደ ጭንቀት፣ ወደ ድብርት፣ አንዛይቲ የሚባለው ፍርሃት ትልቅ በሽታ ነው። ለነዚህ ነገሮች ሁሉ ተጋላጭ ያደርጋል። አሁን እነዚህ በመንፈስ ዝለት የሚመጡ በሽታዎች ናቸው። ስለዚህ ጭንቀትም፣ ድብርትም ሌሎችም በሽታዎች በዚህ መንገድ ይመጣሉ። አሁን ቅድም ፊዚዮሎጂካል የሆነ ነገር አንስተናል። ሶስተኛው ቅድም እንዳልነው ደግሞ በክፉ መናፍስት ጥቃት ይመጣል። በክፉ መናፍስት ጥቃትም በሁለት አይነት መንገድ ይመጣል። አንደኛው ክፉ ሰዎች ከክፉ መናፍስት ጋር አንድ ላይ ሆነው አታክ ያደርጉናል። ሁለቱ አው በተለምዶ አሁን ብዙ ጊዜ የምንሰማው ነገርኛ ሀገር እንደ ድግምት ተደርጎበት ነው። የጀሰብ እንደዚህ የሚባሉ ብዙ በሽታዎች። ቡዳ የሚባል ነገር የለም በነገራችን ላይ። ማለት በተለምዶ ቡዳ ይባላል እንጂ ያው ከዚህ በፊት አንስተነዋል። በተለምዶ ቡዳ እየተባለ የሚጠራው የዛር መንፈስ ነው። እንመለስበታለን እሱ ጋር። በፌመስ ክፉ መንፈስ፣ ዛር መንፈስ፣ አይነ ጥላ እነሱ የሚባሉት ነገሮች ማለት ነው። ክፉ ሰዎች ከክፉ መናፍስት ጋር ያልኩ ምንድነው ያው ለክፉ ነገር አይደለም የሚተጉት፣ ዛርም በለው ሌሎቹ መናፍስት። ስለዚህ ራሳቸውን ለነዛ ሰዎች መስዋዕት በማቅረብ ለምሳሌ አሁን ሳይኪክ ቫምፓየርስ የሚባል ኮንሰፕት አለ። አሁን ውጭ ላይ ሳይኪክ ቫምፓየር የሚባሉ አሉ ወይ በእኛ ሀገር ሲመጣ እድል ፈንታይን ነጠቀችኝ፣ እድል ፈንታይን አስነጠቀኝ ሲባል ሰንበት አቃል ነው። አንድ ልጅ ለምሳሌ በጣም ትጉ ሲሆን ደስ የማይላቸው ሰዎች አሉ። ቅድም አስቀድመን እንደውም ካንተ አጋሮች ጋር እያወራን ነበር። ያንተ ስኬት፣ ያንተ ደስተኛ መሆን ደስ የማይላቸው ሰዎችና ደስታ መንጠቅ የሚፈልጉ ሰዎች አሉ። ለራሳቸው ለመውሰድ ነው ወይስ በቃ አንተ ሲሳካልህ ነው ደስ የማይላቸው? በቃ ሲሳካልህ ደስ የማይለው ሰው አለ።
ላንተ ሊወስድ ነው ወይስ ለራሱ ሊወስድ ነው ወይስ ለምን በቃ ወሰደው ማልወሰደው በቃ ያንተ ደስታ ደስ የማይለው ሰው አለ ያንተ በእርሻ ላይ በሰዓቱ ዘርተ እንትን ብለህ ውጤታማ መሆን ደስ የማይለው ሰው አለ ልጆቹ ውጤታማ መሆናቸው ደስ የማይለው ሰው ሊኖር ይችላል ስለዚህ ይሄ ሰው ከክፉ መናፍስት ጋር ያብርና አንተም በተለያየ መንገድ በክፉ መናፍስት እንድትጠቃ ያደርጋል አባቶች እዚህ ጋር መንገድ ነበራቸው የሚከተሏቸው ብዙ መንገዶች ነበሩ እንዳትጠቃ እንደዚህ አይነት የመንፈስ ጥቃቶች እንዳይደርሱብህ ስለዚህ አሁን ብሬክ ዳውን ማድረገው ሰው በደንብ እንዲረዳው ስለዚህ ክፉ ሰዎች ከክፉ መናፍስት ጋር አንድ ላይ ሆነው በተለያየ የህይወት አካል ላይ እንድትጠቃ ያደርጋል እንድትጨነቅ ያደርጋል ውጤታማ እንዳትሆን ያደርጋል ገርጋሪ የሚባለው ነገር በቃ ደስተኛ እንዳትሆን ያደርጋል እነዚህ ሁለት አካላት በሰማይም በምድርም ይቀጣሉ ይላል እንግዲህ መጽሐፍ እግዚአብሔር በሰማይም በምድርም ይቀጣቸዋል ግን እንደዛ አይነት ደግሞ አታካለ ፕሮቴክሽን አለ ፕሮቴክት ምታደርገው እናወራለን ሌላኛው ደግሞ በሁለት ከፍለ ነው አይደል የመንፈስ ጥቃትን ሁለተኛው ደግሞ ራሳቸው ክፉ መናፍስቶች ደግሞ ዳይሬክትሊ አንተን አታክ የሚያደርጉበት ደግሞ ሁኔታ አለ ይሄ ደግሞ ከዛር መናፍስት ጋር ማያይዘን ያነሳ ነው ቅድማ ያዘ ምናምን ለዛር ይገብር ከነበረ ዛርን ያመልክ ከነበረ ወይ መስዋዕትም ይደረጋሉ ልጆች መስዋዕት ይደረጋሉ ወደኋላ 6 ትውልድ ምናምን ከዚህ በኋላ መወልዳት 6ኛ ልጄን ለዛር ሰጥቻለሁ ወይ አግባት እንደዚህ ብሎ መስዋዕት ይደረጋል ዛሩ እንዲያገባት ዛሮች ህፃናቶች ያልተወለዱ ህፃናቶች መስዋዕት እንዲደረጉ ይደረጋል ዛሩ ፕሮሰስ ያደርጋቸዋል ያ መንፈስ ፕሮሰስ ያደርጋቸዋል ወንዱንም ሴቱንም በተለምዶ አይነት ጠራ የሚባለው እሱ ነው ለምሳሌ ትዳርም ቢ ይላቸዋል ስለዚህ የአይምሮ ህመሞችም ላይ ስትሄድ አባቶቻችን በጣም ጥልቅ የሆነ በጣም የሚያስደንቅ የዲያግኖሲስ ስራ ይሰራሉ እኔንም ያገኙኝ ሰዎች ባንተም ያገኙኝ ሰዎች ይሄን ነበር ሪኮመንድ ያደርጋቸው የነበረው ህመማችሁን መጀመሪያ ልታውቁ ይገባል ፊዚካል ነው ወይስ ስፒሪቹዋል ነው የሚለው አንዳንዶች ምን ይገጥመኛል መሰለ ስለማማቸው ብቻ አይ ከማን ያዛል ጋር ያለው ፕሮግራም ሰምተነው ችግሬ መንፈሳዊ ነው ብለው ይመጡ ሰዎች አሉ ክፉ መንፈስ እየተጠቃኝ ነው ክፉ መንፈስ ብቻ አይደለም በሽታ ስጋይ በሽታዎች ማለት ስጋይ ከሆነ ስጋይ ነው በስጋይ መንገድ ይፈወሳል ወይ በምዕራብ ዓለም ሳይንስ ወይ በእኛ በዚህኛው በኩል ደግሞ ስትሄድ መንፈሳዊ ከሆነ በክፉ መናፍስት ጥቃት የሚመጣ ከሆነ በሁለት ከፍለ ነው ይለ በሁለቱም መንገድ ደግሞ ልክ እንደዛው ዲያግኖስ አድርገው ደግሞ የሚፈውሱበት አግባብ አለ አንዳንድ ጊዜ በማትረዳው መንገድ ተሰቃያለህ እንዳልከው ያንተ አባት አንተን ለሰይጣን አሳልፎ ሰጥቶ ሊሆን ይችላል እኔ ሪትሪታችን ላይ ብዙ ነገር አይቻለሁ አንዳንዶቹ እዛ ጫካ ውስጥ ሂል ሲያረጉ ልጅ ሆነው አባታቸው ወይም እናታቸው ጠንቋይ ቤት ወስደው አሳልፎ የሰጧቸው ሰዎች አሉ ዘይኖ ምንም አላጠፉም እነዚህ ሰዎች በጣም መልካም ሰው ናቸው እግዚአብሔርን ለማመን በጣም ይጨነቃሉ ይሄ መንፈስ ግን እየመጣ በሄዱበት መንገድ ሁሉ ዓላማቸውን ያደናቀፋቸዋል አንዳንድ ጊዜ ሰዎች ምን ሊሉ ይጠይቁ ይችላሉ እኔ ያለ ጥፋቴ አባቴ ለዛር ስለሰጠኝ ፌር ነው ወይ እግዚአብሔርስ እንዴት ዝም ይለኛል እንደዛ ይላሉ ሁለት ደግሞ ከዚህኛው መንፈስስ እንዴት ነው መውጣት የምችለው እንዴት እኔ ባላጠፋው ጥፋት እኔ ወይ መርጬ ጠንቋይ ቤት ሄጄ ቢሆን ይሁን እኔ ግን አላቀው የሆነ ዛር መንፈስ አባቴ አያቴ በገበረው ግብር ወይም በሰጠው ቃል ኪዳን whatever እዚህ ጋር እየተሰቃየው ነው ብዙዎች ደግሞ አያቁም የሚያቁም ደግሞ አሉ እንዴት ነው ይሄን ማስቆም የሚችሉት እግዚአብሔርም መፍትሄውን ሰጥቶናል ይሄንን መፈወስ የሚቻልባቸውን ዕውቀቶች ሰጥቶናል የሚፈውሱ አባቶችን ሰጥቶናል አይደል ለኖህ እኮ እግዚአብሔር ያስተማረው ይሄንን ነገር ለመከላከል ነው የኖህ ልጆች የተጨነቁት ኩፋሌ ላይ የሚያስረዳው እሱ ነው የኖህ ልጆች የተጨነቁት በእነዚህ በሽታዎች እኮ ነው አሁን በመናነሳቸው በሽታዎች ናቸው የአይምሮ በሽታዎች ናቸው አይምሮአቸውን አስጨነቋቸው ነው የሚለው ስለዚህ ኖህ አምርሮ አለቀሰ ወደ እግዚአብሔር ጸለየ እግዚአብሔር የ700 ጽዋቶችን ጥበብ ገለጸለት ይላል 700 ጽዋቶችን ገለጸለት በእነዚህ ጽዋቶች ምን ማድረግ እንደሚቻል እነዚህ በሽታዎች ማለት ቅድም የጠቀስናቸው አሁን እኛ የምንታመምባቸው በሽታዎች ናቸው ክፉ መናፍስት ናቸው እነሱንም ያስጨነቋቸው ተረዳይ ስለዚህ ጥበብ ተገልጾለታል ኖህ እሱ ጥበብ እኛ ጋር አለ ስለዚህ ሰው እንደመሆናችን መጠን ኮንሺየስ ስንሆን ወደ እግዚአብሔር ቀርበን ወደ አባቶች ቀርበን ትክክለኛው መድኃኒት ማግኘት እንችላለን ከዚህ መንፈስ መላቀቅ እንችላለን መዳን እንችላለን መፈወስ እንችላለን አለ ጥበቡ ይዝደሙ አለ እንዳለመታደል ሆኖ በእንዳባባል የሚባል ይላ ያባት ዳለልጅ ብዙ ኢትዮጵያውያን ኢትዮጵያ ብቻ ሳይሆን አካባቢያችን ላይ ያሉ ጎረቤት ሀገር እስከ ኢራን ኢራቅ ድረስ ያለ ነገር ነው ይሄ በተለይ ከዚህ መንፈስ ጋር የተገናኘው ከዛር መንፈስ ጋር የተገናኘ ነገር አንተ ባላወቀው ነገር በተለይ የኛ ትውልድ ደግሞ የሚሰቃየው እንትንም ግንዛቤውም የለም ዛር የሚባል ነገር ምን ስለሚባል ነገር አታውቅም ስለ ክፉ መናፍስት አታውቅም ምን ያህል ህይወታችን ውስጥ እንዳሉ አታውቅም
ባለፈው ብለናል ምን ኪስ ውስጥ እንዳሉ አታውቅም ገንዘቤ ባክ ተሰራለ ገንዘቤ የለም ተሰራለ ገንዘቤ የለም ሜቢ ኳንተ አለ የተባልክ የፋይናንስ ስትራቴጂስት ልትሆን ትችላለህ ያንተ ገንዘብ ግን የለም ይሄንን አሁን ከፋይናንስ ስትራቴጂ ወይ ከቁጠባ ጋር ምናምን ብቻ ልታገናኙ አትችልም ፊዚካል አይደለም ስፒሪቹዋል አስፔክትም አለው ተረዳይ ስለዚህ ይሄ ኢንላይትመንት ያስፈልጋል ይሄ መረዳት ያስፈልጋል እዚህ ጋር ያው እንዳልኩ በተለይና ሐሳብም ጠቅለል ስናደርገው ትልቁ ኃላፊነት ብዬ የማስበው እዚህ ዘርፍ ላይ ያሉ ሊቃውንቶች ትልቅ ኃላፊነት አለባቸው ብዬ አስባለሁ በጣም በተለይ እኔ የምሬን ነው ማለት ያማሃል አንድ ራስም ትታመማለህ ሁለተኛ ብዙ ሰው እየታመመ ነው በዚህ ነገር እንደ አገር እንደ ማህበረሰብ በአይምሮ ህመሞች በክፉ መናፍስ በሚመጡ ጥቃቶች ህዝቡ እየተሰቃየ ብዙ ሰው እያለፈ ነው ብዙ ሰው አካባቢያችን ያሉ ሰዎች እያለፉ እያየን ነው ነገ እኛ ነን የምንሆነው ተረዳይ ስለዚህ እዚህ ዘርፍ ላይ ያሉ ሊቃውንቶች እኔ እንደውም እዚህ ፕሮግራም ላይ እንደ ጥሪ ማቅረብ የምፈልገው ነገር ፐርሰናል ነገር አይደለም እነዚህ ዕውቀቶች እኛ በግላችን የምንታወቅባቸው ዕውቀቶች አይደሉም ምን ዕውቀቱ አለኝ ያልኩ አይደለም የእንትና ዕውቀት እየተባለ ሊጠራ የሚገባ ነገር አይደለም አገር ማዳን ህዝቡን ማዳን ወጣቶችን ማዳን ያስፈልጋል አሁን ያለው ወጣት ማዳን ያስፈልጋል ምክንያቱም ብዙ ህመሞች አሉ ፊዚካሊ ሆኖ ህመሞች ራሱ በጣም ብዙ ህመሞች አሉ በጣም ብዙ ትራውማታይዝድ እየሆንባቸው ያሉ ነገሮች አሉ እንደ አገር ተረዳይ ከጦርነት ውስጥ ነው ያለፍነው አይደለ እነዛ ትራውማታይዝድ የሆኑ ወጣቶችንና ህፃናቶችንና ሴቶችን ማን ነው ሂል የሚያደርጋቸው ስፒሪቹዋሊ ነው ማለት በዚህኛው አግባብ በቀደም ባለው ስፒሪቹዋል አታክ በመጥለው በጣም ብዙ ነገሮች አሉ መረዳቱ ኖሮ ስትረዳው ማለት ነውና አሁን እዚህ ዘርፍ ላይ ንቃተ ህሊና ያላቸው ሰዎች ዕውቀቱ ያላቸው ሰዎች ተሰባስበው ተቋም መስርተው ከመንግስት ጋር አብረው ሰርተው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ሰርተው ምክንያቱም ዕውቀቱ እዛ ውስጥ ስላለ ሰርተው ትልቅ ስራ መስራት አለባቸው ብዬ አስባለሁ ይሄ ነገ ዛሬ የሚባል ነገር አይደለም ብዬ ነው ማምነው ምክንያቱም ዝም ብለ ትውልድ ሳታድን ዕውቀት አስቀጥላለሁ ለኔ ትርጉም የለውም እኔ ታምሜ እየሞትኩኝ ይሄንን ዕውቀት ለሚቀጥለው ትውልድ አስተላልፋለሁ ኦሬዲ ኮትሉዱ እየሞተ ነው ለማን ነው የምታስተላልፈው እነዚህ መንፈሳዊ በሽታዎች ምንድናቸው በሚለው ጉዳይ ላይ አንደኛ የቤተክርስቲያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውን ደጋግሜ ይሄንን ሆነ ሰው ያደኩት እዛ ስለሆነ ዕውቀቱ እንዳለ ስለማቅ ሊቃውንቶቹ እንደሚያውቁ ወይም የሚያውቁ ሊቃውንቶች እንዳሉ ስለማቅ ነው ወጥተው በያውደ ምሕረቱ ይሄንን ማስተማር መቻል አለባቸው መንፈሳዊ በሽታ ምንድነው የሚለውን በደንብ በስፋት ማስተማር መቻል አለባቸው ህክምናው ላይ ሁሌ አሁን በእርግጠኝነት ነው ነገር ይሄን ዩቲዩብ ላይ ስጭ ነው ከስር ብዙ አይነት ኮሜንቶች ታያለ አይደለም ያኛው ጥንቆላ ነው ይሄ እንትን ነው ይሄንን ቤተክርስቲያን በአደባባይ ላይ ማስተማር አለባት ሰው ሊድንበት የሚችልበት ትክክለኛ ከእግዚአብሔር የተሰጠን ሰማያዊ የሆነ ዕውቀትና ጥበብ አለ መዝሙረ ዳዊትን ጨምሮ እሱን እስኪ መጀመሪያ እናስተምር በደንብ አደባባይ ላይ ወጥተን ከዛም ይወገዘውን ደግሞ ልክ እንደዛው አውግዘን ደግሞ እንለየው ታዲያ ሰው ማወቅ አለበት በቃ ላይ መዳን አለበት ነው ሁላችንም ታመናል አብሶሉትሊ ባለፈው ስለ ግራር የሆነ ነገር ብለይ ነበር መናፍስቶቹ የግራርን ዛፍ ይጣሉታል ወይስ ይወዱታል ይጣሉታል ለምን ነው ይጣሉት ባለፈው ሜንሽን አድርጌው ከሆነ አላቀም ስነ ፍጥረት ላይ እግዚአብሔር ከያንዳንዱ ነገር አንዳንድ ገዢ ወይ መሪ መርጧል ለሰው ልጆች አዳምን እንደመረጠው ማለት ነው ለአራዊት አንበሳን እንደመረጠ ለእንስሶች ላምን እንደመረጠ ለአዋፋት ንስርን እንደመረጠ ለዛፍ ለጽዋት ለምትለው ደግሞ ግራርን ነው የመረጠው አራታው ለዛም ነው ጽላቱን መንበሩም ከግራር የሆነው ጌታችንም ሲሰቀል የተሰቀለበት መስቀል ከግራር የሆነበት ሚስጥር ከዚህ ጋር የተገናኘ ነገር ነው ስለዚህ ክፉ መንፈስን ያርቃል ስለዚህ ዝም ብለን ኮሪደር ልማቱ ላይ መሀል ላይ ለምሳሌ ግራር ብንተክል ማለት የምሬን ነው እግዚአብሔር ይስጣቸው ነው አና ምን ችግር አለ ያ መገናኛ ጋር ቦታውን ወደዋለውና ግራር አለ ካየው ይሄድከ በቀኝ በኩል ያለ ግራር አለና ጧት ሳይክል አድርጌ ስመለስ በእጄ ነካዋለው ቦታውን ወደዋል for some reason የተወሰኑ ግራሮች አሉና ኢታስ የሆነ ስፒሪቹዋል ነገር እንዳለው ፊል አረጋለሁ በፊት በፊት የነበሩ አብያተ መንግስታት ውስጥ በቤተ መንግስቶች ውስጥ ግራር ይተከል ነበር ቤተክርስቲያን ውስጥ ግራር ይተከል ነበር ይሄንን ነው ማለት ኢንላይትመንቱ ካለ ብታረገው መልካም ነው ጉዳት እስካሌለው ድረስ ግን ይሄንን ትምህርቱን አስተምሮቱን በደንብ አስፋፍተን ማስተማር ነው ኤክስፐሪመንት ማድረግ ካስፈለገ በሳይንሱ ኤክስፐሪመንት ማድረግ ትችላለህ እየመጡ እኮ ነው አሁን ኦልተርናቲቭ ሜዲሲን ተብለው እየመጡ ነው በቃ ቅዠት የሚያስቸግር ከሆነ ከግራር ልምጭ ቆርጠ ቤታችሁ ውስጥ አርጉ ይላሉ አባቶች ያደርጋሉ እሱም ማድረግ ነው
ኤክስፐሪመንት ማድረግ ከፈለግ ከራስ መጀመር ነው። እንደ ባለሙያ ማድረግ ካስፈለገ ከግራር ጀርባ ከዛፉ ጀርባ ያለው ነገር ምንድነው ብለህ ላቦራቶሪ ውስጥ ገብተህ ማጥናትና ኤክስፕሌን ማድረግ ነው። ካልሆነም በሳይንስ አላ ባጠናው መሰረት አይደለም ብለህም ደግሞ ማቅረብም ይቻላል። እና ብቻ ዋናው በደንብ ላሰምርበት የሚገባው ነገር እውነት ዝም ብለን ብናወራው ትርጉም የለውም። ማን የምሬንም ነገር ዝም ብሎ በየግላችን መጽሐፍ ብንጽፍበት ምናምን ትርጉም የለውም። ብዙ ሰው እየተጎዳ ነው። በስኪዞፍሬኒያ ብዙ ሰው እየተጎዳ ነው። በዲፕሬሽን ብዙ ሰው እየተጎዳ ነው። በጭንቀት በጣም ብዙ ሰው እየተጎዳ ነው። በመንፈስ ዝለት ብዙ ሰው እየተጎዳ ነው። እንዳልኩ አሁን ከሚያወሩኝ ሰዎች ብዙ ሰው እኮ 10 ሃይማኖት የሚቀይርም ሰው አለ። ሰላም አገኛለሁ እያለ አንዴ ኦርቶዶክስ ይሆናል፣ አንዴ እንትን ይሆናል፣ አንዴ እንትን ይሆናል። መጨረሻ ላይ በቃ እንደውም ሃይማኖት ምንም አያደርግልኝ ያሉኝ ብዙ ሰዎች ገጥሞኛል። እኔ ሰላም ካልሰጠኝ ምን ያደርግልኛል? ሃይማኖት ተቋማት ሰላም ስለማይሰጡ ነው አይደለም እኮ። ትክክለኛ መፍትሄውን ስላላገኘን ነው።